አንድ ሰዎች ማግባት ይፈልጋሉ መፈተን ግን አይፈልጉ ፍቅሩን ይፈልጋሉ ፍቅር ግን የሚያስከፍለውን ዋጋ መክፈል አይፈልጉ በቃ የሚፈልጉት ነገሮች ስሙዝሊ ሰላም ሆኖ ዝም ብሎ እንደዛ አይነት ህይወት ደግሞ በአለማችን ላይ ማንንም ቤት ታይቶ አያውቅም ትሰደባለህ ትናቃለህ ትገፋለህ ብዙ ነገር አድርገህ እንዳላደረክ ትቆጠራለህ ችግሮችን ተጋፍጠ መኖር የምትችል ከሆነ ትዳር ላንተ ችግሮችን ማትጋፈጥ ማትቋቋም መታገስ የመቻል አቅም ግን ከሌለ ወይ ደግሞ ከሌለሽ ግን እመኚኝ ለባለቤትሽን ፈተና ነሽ ለራስሽን ፈተና ነሽ ትዳር በህይወቴ ፍሪኮኛ አላቅ ዳውኛ ቃለው ችግሮኛ ቃል ተርቢያ ቃለው ተከድቻ ቃለው ጨንቆኛ ቃል ፍሪኮኝ ግን እኔ አላቅ የማልኖረውን ነገር አላወራው ገብተዋል ለምን ብቻዬን ሆናለሁ የካሜራ በሌለበት ሰዓት እኔና እግዚአብሔር ብቻ እንገናኛለን በዛ ሰዓት ላይ የህሊናዬ ድምጽን ማጣት አልፈልግም ፖፖ የሚባል ፕሮፖዛል መጥቷል እስቲ እንስማው እስቲ የታችን ጋር ልደውልላት ይገርማል በጣም ይሄንን ላቆመው ምንድነው ፖፖ የሚለውን ስሙ እስቲ በጣም እኮ የሚገርም ነው እስቲ ስሟት ቅድም ነው የተነጋገርነውና አሁን ነው እዚህ ጽሁፋን ሳይው ፖፖ መምህር ስለ ፖፖ አውራ እንዴት ነሽ ደህና ነሽ ወይ እግዚአብሔር ይመስገን ላይቭ እየተከታተልሽ እንደሆነ አይቼ ነው አዎ እየተከታተልኩ ነው አዎ ፖፖ ምናምን ብለሽ ስትጽፊ ጊዜ ፓፓ ፖፖ ፖፖ ነው አይደል ባዞ ማለት ሽንት መሽኛው መሆን አለበት መቼም መጸዳጃው እንጂ ጤነኛው አይደለም እንደዛ ቢሆን ምንድነው እሱ ነገር እስቲ ንገሪኝ ፖፖ ልክ እንደ ቲክቶክ አይነት አፕሊኬሽን ሆኖ ነገር ግን ከቲክቶክ ላይ የሚያደርገው የፊት አሻራንና የአይን አሻራን በመውሰድ ነው የሚከፍተው እሺ ሌላው ለየት የሚያደርገው ደግሞ ሴቶችን ብቻ ነው ሪኮመንድ የሚያደርገው አፕሊኬሽኑ ወንዶችን ብዙ ጊዜ አይቀበልም ሴቶችን ነው መርጦ የሚቀበልና ልክ ሴት በስሟ በፎቶዋ ፕሮፋይል አድርጋ ስትገባ ላይቭ እንድትገባ አሻራ ትሰጣለች የፊቷን አሻራ ወደ ላይም ወደ ታችም ወደ ፊትም ወደ ግራም ወደ ቀኝም ብላ በአራቱም አቅጣጫ ዞራ ያነሳታልና ፎቶን ከዛ ሰክሰስ ሆኖናልና ማግባት ትችላለች ብሎ ላይቭ ያስገባል እና እዛ ላይቭ ላይ ተቀምጠው ብቻ ነው በቃ የሚባለው ማንም መጥቶ የሚያይክም በቃ አፕሊኬሽኑ ራሱ ነው የሚያይክ የሚያናግረው ሰው የለም የሚያጫወተው ሰው የለም እዛ ላይ ቁጭ ተላለ በዛ ሰዓት ላይ መናፍስት መጥቶ ወደ አንተ ይገባሉ ማለት ነው ረጅም ሰዓት ነው እዛ ስክሪኑ ፊት የሚቀመጡት ረጅም ሰዓት ስክሪኑ ፊት ይቀመጣሉ አፕሊኬሽኑን ገና ለመጀመሪያ ስትከፍተው 10,000 ፖይንት እንዲሰጥ ለ2 ሰዓት ላይቭ ላይ አፍጥቆች ስትል ነው ለ2 ሰዓት ላይቭ ላይ አፍጥቆ መቀመጥ አዎ ነቅነቅ ማለት የለብህም ካልሆነ ለከላይቭ ላይ ፊት ነቅነቅ ካደረክ ስክሪንሾት ያደርግልህና ሜሴጅ ይልክልህና ከላይቭ ላይ ስላልነበር ከማይሆን ነገር እያሳየ ስለነበረ ይሄ ፖይንት አልተመዘገበም ብሎ ዋርኒንግ ይገባል ማለት ነው እዛው እየደገሙ ነው 2 ሰዓት ያክል አንቺ ፍጥጥ ብለሽ ካየሽ እነሱ መንፈሳቸውን እያስገቡ ነው ማለት ነው በቃ እነዛ መናፍስት ይልካሉ እና 2 ቀን 3 ቀን ከተቀመጡ በኋላ 30,000 ፖይንት ወይ በ2 ቀን 20,000 ፖይንት ከተሰጠ በኋላ 1,000 ፖይንት ነው የሚሰጠው ያ ፖይንት ማለት ዶላር ሆነ ማለት አይደለም እሺ ከ100,000 ፖይንት እስከሚሞላ ድረስ ምንም አይነት ብር ማንቀሳቀስ ወይ ማውጣት አይችሉም እነዛ ሰዎች ያን 100,000 ፖይንት እስኪሞላ ድረስ በየቀኑ በየ24 ሰዓቱ 1 ሰዓት ላይ መቀመጥ አለባቸው 1,000 ፖይንት እየለቀሙ አሊያን ደግሞ ምንድነው ቪአይፒ ምናምን የሚባሉ ነገሮችን በገንዘብ መግዛት አለባቸው ኮይን ካላቸው ኮይን ገዝተው ቀይረው ከአካውንታቸው ቪአይፒያቸውን ከፍ ያደረጉ ደረጃቸውን ከፍ ያደረጉ ማሳደግ አለባቸው በዚህ አጋጣሚ ያው ሳይፈልጉ ራሳቸው አካውንታቸውን አንቀሳቅሶ ብራቸውን ያስበላሉ ማለት ነው ያንን ማድረግ የማይችሉ ሰዎች ደግሞ እዛው ላይቭ ላይ ይቀመጡና የሰው ቤትም ላይቭ ላይ ሄዱ ኮይን እየለቃቀሙ
ኮይን ከሰው ጋራ ኤክስቼንጅ ይደራረጋሉ። በሚደራረጉበት ሰዓት ላይ ማታ ማታ እንትን መቀመጥ ይችላሉ። ምንድነው የሚሉት ልክ እንደ ክለብ አይነት ነገር አለና ሁሉም በቃ ቪዲዮአቸውን ዘግተው እዛ ላይ ይቀመጣሉ። 1500 ፖይንት ወስዶ 800 ፖይንት ብቻ ነው የሚሰጣቸው ለራሱ ቀንሶ ከነሱ ወስዶ ይሄን ይሰጣል ማለት ነው። ያለ ማጠራቀም ረጅም ጊዜ ነው የሚወስደው። በዛ ጊዜ ውስጥ ግን ከሰዎች ጋራ የዛን ሰው ማንነት ባሻራም ስለወሰደ ምንም ስላለ መናበስን ይፈጥና ይልካልና በጸበል ተጋልጧል ምናምን የሚባል ነገር ሰማሁኝ። እንደውም ልጅቷን ፈልጌ ያጣኋት እንጂ ልጅቷን ባገኛት ዋናውን ሪከርዱን ፈልጌ ያጣሁ እንጂ ሪከርዱን ባገኘው ልክ ደስ ይለኝ ነበርና ስትቀጠቅጥ ነው እነዚህ ማህበር ግሩፕ ላይ ስትቀጠቅጥ ተጋለጠ። ምንድነው ሲባል የ666 መንፈስ ነኝ የሌዝቢያ መንፈስ ነኝ ይላል። የታገኛት እንዴት ገባ? ፖፖ ላይ መጣ። በቃ ቦታችን ላይ መጣች። ፖፖ ላይ ስትጸዳዳ አገኘኋት አላ። እና ልጆች ጠቅላላ መንፈሳዊ ነው የሚሉ ጠቅላላ እኮ እጅ ገብተዋል። በዚህ ነው ያጠመድኳቸው። እኔ እኮ ሰምቼውም አላውቅም። ብዙ ሰው ገብቷል በእኛ። ኧረ ብዙ ሰው መምህር ሼኪው አይቀር፣ ዲያቆኑ አይቀር፣ ዘማሪው አይቀር፣ ሁሉም እዛ ነው። እንደውም ዘማሪያን ራሱ ወንዶች ገብተው የተወሰነ እንደዚህ በቃ ኤጀንት ሆኖ ሲሰሩ ማለት ኤጀንት ሰፋሪ ሆኖ ሲሰሩ የሚከፈላቸው ኮሚሽን የሚያገኙት ኮሚሽን ስላለ በዛ ኮሚሽን እነሱ ተጠቃሚ ሆነው ብር ይከፈላቸዋል። እና ያችን ገንዘብ እንደማወሪያ ቲክቶክም ቴሌግራምም ላይ ስታትስ ላይ እየለቀቁት ሰዎችን በቃ ወደዚህ ነገር በብዛት አስገብተዋል ማለት ነው። እንግዲህ ዲያቆን ሰራው አገኘው ብሎ ከፖስተታ ማንም ሰው ያምነዋል፣ ይገባል። ወይ ጉድ! እኔ ገረመኝ። ጸበል ላይ ተጋልጧል እና እንደዚህ ነኝ ብሎ ተናግሯል ሲባል ብዙ ሰው ይሄንን ለማመን ይቸገራል። ለምን? እንደ ስራ ስለሚቆጥሩት ነው። እና ለዘመናት በጣም ብዙ ሰዎች ስራ እየመሰላቸው የገቡባቸው በጣም ብዙ ዘመናዊ የሚመስሉ ጥንቆላዎች አሉ። ምን ትያለሽ አንቺ? አሁን ይሄ እዚህ ስራ ውስጥ ብትገቡ ይሄን ገንዘብ ታገኛላችሁ ምናምን የሚሉ ሰዎች አሉና እንዴት ነው መለየት የሚቻለው? በእውነት መምህር ገንዘብ ይከፍላል የተባለ አፕሊኬሽን በጠቅላላ አምነን መግባት የለብንም። ከምን አንጻር ነው የሚከፍለው? ምንስ አድርገን ነው የሚከፍለው? አሁን ቲክቶክ ላይ ብዙ ፎሎወር ከሌለ ጌም ካልተጫወትክ ገንዘብ አትሰራም። ልክ እንደዛም ቢሆን ምንም አይደለም፣ ለስተህበት ነው። ይሄ ደግሞ ዝም ብለህ ድርቅ ብለህ ተፋጠህ ከስክሪኑ ጋር ከራስ ጋር ተፋጠህ ብለህ በስክሪኑ የሚገባ መናፍስት ወደ አንተ ከገባ በኋላ እሱ ካደነዘዘ በኋላ ትንሽ የነገር ያቀምትና ከዛ በኋላ ቪአይፒ ግዛ እያለ ቪአይፒ እያስገዛ አካውንት ላይ ያለውን ብር ይበዘብዛል። አልፎ ተርፎ መናፍስት ወደ ውስጥ ይገባሉ። ለጸሎት ሰዓት ይሻማል። ወደ ቤተክርስቲያን መሄድ የለም። ከሰው ጋር ሰውን እጠላለሁ አለች። እንደውም ያቺ ልጅ ሪካርዶ ልኬልሃለሁ፣ አውርቻታለሁ ዛሬ። በአጠቃላይ ከሰው ጋር እንዳይገናኙ ነው የሚያደርገው። ዛሬ በቃ ፖፑላር ላይ ቁጭ ያለ ሰው ከጠዋት እስከ ማታ በተለይ ቁጭ ካል ደረጃ ራሱ እየሰጠቅ ይሄዳልና ጊፍት ደግሞ በራሱ መጥቶ ይሰጣል። አፕሊኬሽኑ ራሱ ከጠዋት እስከ ማታ 24 ሰዓት ላይ ነው። ከቤት የማይወጡት አንዳንድ ወጣቶች ለዚህ ነው በር ዘግተው በላፕቶፕ ላይ ማፍጠጥ ነው በቃ። ወይ ጉድ! ይገርማል በጣም። ኒኪ ላይቭ የሚባል መጥቷል ይላሉ። እዚህ ታውቂዋለሽ? ብዙ ላይቮች መጥተዋል። ግን አሁን ደግሞ በሰው ትኩረት ሰፊ የተንቀሳቀሰና በብዛት ሂዶ እየገባበት ያለው የፖፖ ላይቭ የሚባለው። እውነትም ፖፖ ረጅም ሰዓት ፖፖ ላይ መቀመጥ ነው በቃ። እና የሚገርመው መምህር አፕሊኬሽኑ መጥቶ የሚሰጥ ጊፍት ወይም በሰዎች ተመስሎ መጥቶ የሚሰጥ ጊፍት የ666 መንፈስ ቁጥር አለበት። ቪዲዮ ልኬልሃለሁ ምናልባት ከቴሌግራም ላይ ካየውና ቪዲዮ ላክሽልኝ። ልኬልሃለሁ የአፕሊኬሽኑን ያው በፎቶ ስክሪንሾት አድርጎ ምስክርነት እየሰጡት የለገዛ ቲክቶክ ላይ ስክሪንሾት አድርገን የያዝነው ፎቶ አለና ያንን በቪዲዮ በድምፅም ልኬልሃለሁ። ማሰማት ይችላል ላይ የድምፁን ላሰማቸው። ምን ያህል ደቂቃ ነው? አይ ችግር የለውም ማሰማቸው። የማን ድምፅ ነው? የዛ ላይቭ ላይ ነበረች ለ2 ዓመት ያክል የሰራችና በጣም በመናፍስት ተይዛ ከዛ አምልጣ የወጣች ልጅ ናትና ሁሌም የምጸልየው ነገር ምን እንደሆነ ታውቃለህ? የኔ ተራ እስኪደርስ ድረስ የምጠብቅበት ትዕግስት ስጠኝ፣ የምጠብቅበት መልካምነት ስጠኝ፣
ትዕግስቱንና ማስተዋሉን በምስጠኝ ነው ሁሌ ጸሎቴ። ለሰው ቸገረኝ አትበሉ አይባልም። ማለፉ አይቀርም፣ ያልፋል። እግዚአብሔር ያሳልፈዋል። እግዚአብሔር ያሳልፈዋል። እንዴትም ብሎ ያልፋል። ባንፈልግም እንዳያልፍ ብፈልግ እንኳን ያልፋል። ግድ ነው። ያ ቀን ያልፋል። ወጣትም ይቀየራል። እንደነበር ያለ ነገር የለም። ግን ሰው ከእግዚአብሔር ውጭ ለማንም ሰው ከበፊቱ የበለጠ የልብ ስብራት፣ ከበፊቱ የበለጠ ጉዳት ቸገረኝ ብለህ ካወራህ በኋላ የሚመጣው ነው። ስኬት በባህሪው የልምድ ውጤት ነው። ልምድ ደግሞ በባህሪው ደጋግሞ የመውደቅ ውጤት ነው። ደጋግመህ በወደቅ ቁጥር ልምድ ታገኛለህ። ልምድ ባገኘህም ቁጥር ስኬት ታገኛለህ። አሁን አንዳንድ ሰው ስኬትን ከቤት እንደወጣ ማግኘት ይፈልጋል። አትገኝም። ለዛ ቢሆን ውጪ የዋለው ያገኘው ነበር። አግኝተኸኛል። የሆነ ቦታ አይደለም ያለው፣ ባንተ አፕንዳውን ውስጥ ነው ያለው። የዓለም አንስታ ስታፈርጥ ወዳጅ ሲከዳ እዛ ተከድቼ ነበር። እንደው በጣም ከአንድ ሰው ጋር አንድ ስራ ሰርቼ አብሬው ነበርኩኝና ትልቅ ነገር አስተማረኝ። መከዳት ማለት እንዴት መሰለ? አንዳንድ ሰዎች በእኛ ላይ የሚሰሩት ስራ ለመናገር ራሱ እንዴት ሪዝኑ ምንድነው እያልክ የምትጠይቀው ነገር አለና ትልቁ የተማርኩት ነገር ሰው ሁሉ እንዲሳካልህ ይፈልጋል፣ እንድትበልጠው አይፈልግም። አብሶ አጠገብህ ያለ ሰው አይፈልግም። እግዚአብሔርን እሱን ያዘ ሰው አይወድቅም። ማርያምን በኩራት ነው የምናገረው። በቃ ማርያምን እግዚአብሔርን ያዘ ሰው አይወድቅም። ኖባዲ ነኝ። ማንም ሰው መጣል አይችልም። የተደገፍኩትን አውቀዋለሁ። አጥለኝማ እያየኸኝ በቃ እንደቆምኩ በቃ ገብቷል። የምፈልገውን ማድረግ የምችለው ነገር ሁሉ እግዚአብሔርን ይዤ አደርገዋለሁ። እንደው ማርያምን እግዚአብሔርን ያዘ ሰው አይወድቅም። በኩራት እናገረዋለሁ። በቃ ያስኩት እሱን ነው። ምንም አይነት ምኮራበት ምመካበት ገብቷል የለማን። በእግዚአብሔር ብዙ ነገር የተሸፈነልኝ፣ በእግዚአብሔር ብዙ ነገር የተደረገልኝ፣ በቃ በእናቱ ብዙ በቅድስት ድንግል ማርያም ብዙ ነገር የተደረገልኝ ሰው ማርያምን እግዚአብሔርን ያዘ ሰው አትወድቁም። በቃ ቤዙ ነው። አየህ መሰረቱ እሱ ከሆነ ምንም ነገር አያናገውም። ምንም ነገር ማለት ነው። ችግር አያናገውም፣ ማጣት አያናገውም። ኤቭሪቲንግ የነበረ ሰው ከሆንክ መሬት ብትወድቅ ባዶ ወንድ ብትቀር እግዚአብሔርን ይዛል፣ ትነሳል። ለመስራት ሞራል አለ፣ ለማግኘት ሞራል አለ። አሁን ገብተዋል። ኤቭሪቲንግ ሁሉንም የምታየው ነገር ቤዝድ ኦን መኒ ብቻ፣ ቤዝድ ኦን መኒ ኤቭሪ ታይም መኒ። ገንዘብን አብዝቶ መውደድ የኃጢአት ሁሉ ስር ነው። ማን ለህይወት እሱ አይደለም። ቁሶችን ይገዛል፣ ላይፍ ያሳምራል። የህይወት መሰረት ነው ማለት አይደለም። አብዝተ መውደድም አስፈላጊ አይደለም። በቃ እግዚአብሔርን ያዝማል። መሰረትህ እሱ ከሆነ እሺ ክፈች ካሜራ። ግን እኔ እኮ አያፋረኝ ወላሂ። ችግር የለውም ክፈች። ወላሂ አያፋረኝ። ምራባሽ ክፈች። እሺ በይ። ምን ትፈልጋለህ ማየት? የት አለሽ? ግድግዳ ነው እኮ የሚታየን። አሁን እሳሽ አይታይም።
ወደ አንቺ አዙሪያ ወደ ላይ እኮ ነው፣ ወደ ጣሪያ ነው እንትኑ ነው መሰለው። ትንሽዬ ልብስ ናት እና ምን ልታሳይ ነው የከፈሽው? ምን ልታሳይ ነው የከፈሽው? አይ በኋላ አሳያለሁ፣ ችግር የለም። መቼ የሆነ ነገር ላሳይ ካልተቆጣኝ ብለሽ እኮ ነው የገባሽው። አውዬ ነበረ ግን በኋላ ወላሂ በቅርቡ ሊመጣ ነው። ምን ልታሳይ እሙሙሽን ልታሳይ ነበር ከፍተሽ? እሙሙሽን ልታሳይ ነበር ከፍተሽ? አይ ማለት ነው። እና ምን ልታሳይ ነበር? ቆይ ብለሽ ክላስ ቆልፈሽ ምናምን የገባሽው? ወላሂ ላሳይሽ ነበረ ግን በኋላ ምንድን ነው የምታሳይ? ይለቃሉ ቲክቶክ ላይ። ሰው የለም እኮ እኔና አንቺ ብቻ ነን እያወራን ያለ ነው። ሌላ ሰው ይሰማላ? ና ቆልፌዋለሁ። እኔና አንቺ ብቻ ነን፣ ሌላ ሰው የለም። ወላሂ እስከ ማርያምን በል እንደዛ ከሆነ አታውቂም እንደ እኔ ቆንጆ። ኧረ እኔ ወደ በውስጥ ይሻላል። በአላህ ከቻልክ በውስጥ አናግረኝና ወላሂ እኔ ለአንተ ብዙ ነገር ብዙ ነገር ነው መሆንልህ ስለምወድህ። ምን ትሆኝልኛለሽ ንገሪኝ እስኪ። ወላሂ በጣም ወድህ ከራሴ በላይ ወላሂ። አሁን ስለምትወጂ ነው አሁን ክላስ ቆልፈሽ ልታሳይኝ የነበረው? ኖ እኔ ደግሞ ወላሂ የሆነ ነገር ነው ማሳይህ ነበረ። ያንን ካየህ ደግሞ አንተ መቼም አትመለስም ከኔ። ምንድን ነው የምታሳይ? ወንዶች ራሱ በውስጥ ወላሂ ሰዓዲ ዋዬ እኔ እኮ ምናምን ይላሉ ብታይ። እሺ እስኪ ፊት ሰኢድ ራሱ እንገናኝ ብሎ ማለት ሰኢድ እሱ ሪያድ ነው እኔም ሪያድ ነኝ። ከዛ እንገናኝ ብሎ ከዛ እኔ ደግሞ አልተመቸኝም። ሰኢድ ማን ነው? ሰኢድ ወረባቦ። ኧረ ተይ ውሸትሽን ነው። ወላሂ ላሳይህ እንደ በውስጥ ልላክልህ ምን እንዳሁን ምትልክልኝ? ወይኔ ዛሬ ውርደት ነው አይደለም። ሌላ ሰው አይሰማማ። ምንም ችግር ሌላ ሰው እየሰማን ሰኢድ አይልሽም። ተይስ የሰው ስም አትጥሪ። የሰው ስም ሳይሆን እኔ አሁን ፊትሽን ክፈችና ሌላ ሰው የለም ቆልፌዋለሁ። ሌላ ሰው ይሰማል አይሰማም? አይሰማንም። ፊትሽን ብቻ ነው እኮ የምታሳይኝ። ሌላ ነገር አታሳይ። ቲክቶክ አይፈቅድም። ሌላውን በውስጥ ልብሴን አጥቤያለሁ። ሌላ ልብስ እስከምለብስ ድረስ ትጠብቃለህ? ኖ እዚሁ ላይ ያለሽ ከወገብሽ በላይ ነው የሚታየው። ጡትሽን ልበሽ። እኔ ስርዓት ያለሽ ሰው ኖ። እኔ ታዲያ ማሳየት እፈልጋለሁ። እኔ አንተን ማሳየት እፈልጋለሁ። ምን ትላለህ? ያበደ ነው ብታይ ደግሞ ወላሂ ነው ያበደ ነው። አይደለም ምንሽን ነው የምታሳይ? ሳዲ ወላሂ ያበደ ነው። አንደኛ ነው እንዳው ቲክቶክ ላይ እዚህ ላይ የምታይ ሴቶች ማለት ጡታችሁ እዚህ እንትና የት ላይ ነው የምደርስ መሰለህ? ሆዳችሁ ላይ። እኔ ግን ወላሂ ያበደ ነው ብታይ። ሰው ሀበሻ ነሽ አይደል? አንቺማ ሀበሻ አይደለሽም። ስንት ልክፈትላቸው ሌሎች ሰዎች ያዳምጡን፣ እኛ ብቻ ነው ተው እኛ ብቻ። እሺ ስንት ዓመትሽ ከሀገር ከወጣሽ? እኔ በ14 ዓመቴ ነው የወጣሁት። ሳውዲ ማርኩት ነገር ሰው ሁሉ እንዲሳካል ይፈልጋል፣ እንድትበልጠው አይፈልግም። አብሶ አጠገብ ያለ ሰው አይፈልገውም። እንደዚህ የሥራ ሰው ስትሆን አንተ የምታስበውን ታወራለህ። እንደዚህ ያደርጋለሁ፣ እንዲህ ልሆን ነው፣ እንደዚህ እንሆናለን፣ ከዛ እዚህ እንደርሳለን። አንተ ነህ የማታ ራዕይ ስታልም የምታልመው የምታድረው። ሰውየው አንተን ሲያልም ነው የሚያድረው። እውነት ይሄን ሰውዬ ይላል። አንድ ይሄ የዛን ሰሞን ለአንድ ስራ ከሀገር ወጣ። ከሀገር ስወጣ ኤርፖርት ሸኘኝ። ኤርፖርት ሸኘኝ የሄድኩኝ። ልክ ኤርፖርት ሸኝቶኝ እንደውም አንድ ቪዲዮ ሰርቻለሁ እዛ ቁጭ ብዬ